እንግዳ ተቀባይ እንደሆናችሁ ነበር የማውቀው። በጣም ይቅርታ ወንድሜ፣ የሞትክበትን ምክንያትና ቀን መጻፍ ስላለብኝ ነው። እንኳን ደህና መጣ። በአጸደ ሥጋ መጥተህ ቢሆን ኖሮ በራሴ እጅ ምን የመሰለ ቡና አፍልቼ ያጠጣህ ነበር። አሁንም ቢሆን መስተንግዷችን አይጎልብህም። አሰማምረን እንሸኝሃለን። እኛም በዋጥም ገላችሁ እናንተ ተንቡራ ጨቁበት። ግድ የለም። ሰላቢ ቤት ቡዳ ገባ አሉ። በመጨረሻ ለምድህን ገፈፍክ። አዎ ግብፃዊ ነኝ፣ ፈርዖናዊ። ምን ታመጣለህ ነበርክ። እንዲህ የምትጮኸው ከምትጠላት ሀገር ሞተህ ሬሳ ክፍል ውስጥ መሆኑ በጣም ያሳዝናል። እናንተ እንደፈለጋችሁ አውሩ። በቅርቡ ሀገራችሁ ትፈራርሳለች። ምን ትፈርሳለች? ትፈርሳለች የምትለው ኢትዮጵያ የቦይ ካል መሰለች እንደ የምትፈርሰው? ስማ፣ ኢትዮጵያ የተሰራችው ወደውና ፈቅደው አጥንታቸውን ከስክሰው ደማቸውን ባፈሰሱ ልጆቿና በበላይ ጠባቂዋ ነው። ገባ? አይበሉሽ ከእንግዲህ አይበሉሽ በቃ የምን ዋይታ ነው እኔ ያለው ጀግና። አይበሉሽ ከእንግዲህ አይበሉሽ በቃ የምን አቤት አቤት ልጅ በሞላበት ቤት። ሯብያለሁ እኔ ልጅሻለሁ ለነጣቂው ላልሰጥ ደጅሽ ለቆም ያለው። እስኪ ማነው ደፋር? እስኪ ማነው ደፋር? እስኪ ማነው ጀግና? እኔን አልፎ የምትልጄን ማን የሚነካ? እስኪ ሞክረኛ። እስኪ ማነው ደፋር? እስኪ ማነው ጀግና? እኔን አርበኛውን አልፎ እናት አገሬን ኢትዮጵያን የሚነካ? አገሬን የሚነካ እምዬን የሚነካ አፈሬን የሚነካ? እስኪ ማነው ደፋር? ይሞክረኛ።